ቦክሰኛ ከዋክብት። የእንስሳት ዓለም በጥፍሮች በጡጫዎችና በኃይለኛ እግሮች የተሞላ ነው። ለአንዳንድ እንስሳት ጥሩ ተዋጊ መሆን በሕይወት ለመቆየት ብቸኛው መንገድ ነው። በዱር ውስጥ እንስሳት ምግብ ለማግኘት ራሳቸውን ለመከላከልና የቡድን መሪ ለመሆን ይዋጋሉ። በውጊያ ለማሸነፍ አንድ እንስሳ ጠንካራና ፈጣን መሆን አለበት። ጠንካራ እንስሳት ሌሎች እንስሳትን ለመጉዳትና ለመግደል በጡጫ መማታትና በእርግጫ መማታት ይችላሉ። ፈጣን እንስሳት ደግሞ በፍጥነት አጥቅተው ለማምለጥ ይችላሉ። እያንዳንዱ እንስሳት ለመዋጋት የሚረዱ ልዩ ችሎታዎች አሏቸው። ይህ ከእጅና ከእግር በተጨማሪ እንደ ማሰሪያ መያዝ ማለት ነው። ሰዎች ቦክስ በሚባል ስፖርት ይዋጋሉ። ቦክስ ዓለም ላይ ካሉት ጥንታዊ ስፖርት አንዱ ነው። በጥንቷ ግሪክ የኦሎምፒክ ውድድር ውስጥ ስፖርት ሆኖ ይቀርብ ነበር። ከእንስሳት ቦክሰኞች በተለየ መልኩ የሰው ልጆች ቦክሰኞች በቦክስ ጓንትና በራስ ቁር ወይም ሄልሜት ታግዘው በመድረክ ወይም በሪንግ ውስጥ ይዋጋሉ። በቦክስ ውድድር ስፖርተኞች ተቃራኒያቸውን በጡጫ በመምታት ነጥብ ያገኛሉ። ዳኞች ነጥብ የሚሰጡት አንድ ስፖርተኛ ተቃራኒውን ምን ያህል ጊዜ በጡጫ መምታት እንደቻለ በመመልከት ነው። ታዋቂ የሰው ልጅ ቦክሰኞች ልክ እንደ እንስሳቱ ጠንካራና ፈጣን መሆን አለባቸው። ሙሐመድ አሊ ከምን ጊዜም ታላላቅ ቦክሰኞች አንዱ ነው። እርሱ በተለየ በፍጥነቱ ይታወቃል። ሙሐመድ አሊ በጥር 17 1942 የተወለደ ሲሆን 1.91 ሜትር ርዝመት 85 እስከ 107 ኪሎ ግራም ክብደት ያለው ነው። ሰላም፣ ጤና፣ ፍቅር ለሁላችን ይሁን። ቤታችንን ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ ቻው ባይ።